አልጋ ላይ ነው ብዙም ደስ አይለኝም። ኧረ በእናትሽ አንቺ መጥምጠሽ ጨረሽኝ እኮ። በእናትሽ ዛሬ እንኳን እዚህ ጋር እናል። ወይ አንተ ደግሞ የት እንደምወድ እያወቅህ አሁን ቆይ ሻወር ቤት ምን ሆኖ ደስ የሚለው? ይኸውልህ የኔ ውድ አልጋ ላይ ነው ብዙም ደስ አይለኝም። ሻወር ቤት ሲሆን ግን ብቻ ምን እንደሆነ አላውቅም ደስ ይለኛል። አሁን ሻወር ቤት ምን ሆኖ ደስ የሚለው? ይኸውልሽ ያለነው ኮዬ ነው። ድንገት በመሃል ደግሞ ውሃ ሊጠፋ ይችላል እና ከባሌም ቢሆን እየቀዳን ጭርሳል። ደግሞ ወጠር ነው አንድ እጄ አንቺ ላይ አንድ እጄ ባልዲው ጋር። ኧረ አሁንስ መረረኝ። ያው እንግዲህ መሆኑ ነው። አንተ ግን አበዛኸው። ስንት ሰው ባገኘሁት ሁሉ ይመኛል፣ አንተ እዚህ ታለቃቅሳለህ። እንኳን ዳቦ ማርም ሲበዛ እኮ ይመራል። አሁንስ አንገሸገሽ። አሁን እየጎፈለንክ እንደሆነ አይቀርም በእናትህ። አንድ ቀን አንቺን አወቅኩኝ፣ ፍቅር ገባኝ፣ ተለወጥኩኝ። ሁሉን ትቼ አንቺን እያልኩኝ ሩጫዬን አቋረጥኩኝ። ቅድሜ ተፋለሰ ባንቺ ተስፋ ተመለሰ። አራዳ ነች ልጅቷ። የኔ ውዶች እንዴት እንደምታምሩ ብታይ። ምንድነው ግን ይሉሳት የምትወረው? እባክህ ከስራ ተደውሎልኝ እና ለምን የተለመደውን ጨዋታ አንጫወት? አዎ በእናታችሁ እንጫወት። እሺ ደስ ይለኛል። ቁጭ ብላችሁ ይሁንሽ። የስ እኔ የምመታው እና እኔ የምመታው እሷ ናት የምመታኝ። አንቺ በደንብ አታሰምሚም። እኔ የምመታው ና አስተካክሎ እጄ ፒስ ያገናኘንሽ። የስ አሁን እኔ የምመታት እኔ የምመታት ና ያምጪው። እኔ የምመታሽ ሁላችንም አንተ ላይ የምመታን። አዎ ዘርጊ በደንብ። እሺ ከስ ብለምታት። እንደውም አልፈልግም፣ አልጫወትም። እናንተ ምንም ለሴት ልጅ አታዝኑ። ምንድነው ጨዋታ አይደል እንዴ? ምሩ አንቺ ደግሞ አታልቅሻ። እኔን አልቀሻ? እንደውም ብድሬ ይመልሳለም። ኑ እሺ ደስ ይለኛል። አንተ ግን እንገናኝሽ። እኔ ልምታው። በእናትሽ እኔ ልምታው። ጭራሽ እንደ ሙሉዓለም ታደሰና ሰራዊት ፍቅሬ እኔ የምመታው ትላላችሁ? አንድ ሰው ብቻ ነው የሚመታኝ። በደንብ ምንጩ በእናትሽ። የምርሽን ነው ምህረት? እሺ ተርካ እንዴ! አሁን እኔም ልምታው። እኔ ልምታው። ይሰሽ አሳያለሽ። ውዴ አንዲ አበልማ። እሺ አይሽ መቼ ነው ማጣርከኝ? እኔ ያሳሽ አንቺ አበይ። ምን ሆነሽ? አልሰማህም? እኔ ሳላስገባው አበላት። አንቺ ደግሞ ይሄን ደስ ይላል። እሰይ የኔ ጀግና ጎበዝ። መተያገዛችሁ ቁርስ ብላለች። ብሩኬ ምን ነው ቀረ ዛሬ? ውዴ ደግሞ ምን ነው ደግሞ? ብሩኬ ከመጀመሩ የሚቀረው ቀርቶማ አውቀም እንደው ያለ ወትሮ ዛሬ ምን ነው አረፈደ ብዬ ነው እንጂ። ጠብቂው አሁን ይመጣልሻል። እሺ ብላስ። እሺ አንቺ አቤም እንዴ እናንተ ጥላችሁ ይልበሉ አልሆነ እንደው ድን ረጅም ነው ስናነሳው ነው ከች ያልከው። ወይ ውድዬ እንዴት ጸልዬ እንደመጣሁ ስለማታውቂ እንዴት ብለህ ጸልይ ወሬኛ። አምላኬ ሆይ በግራ የሆነውን በቀኝ አርግልኝ፣ የጎበጠውን አቅናልኝ፣ የነከውትን አስምርልኝ ብዬ ነው። አንተ ጸሎት አብስተበት ነው ፈጣሪ የኛን ጸሎት ያዘገየው።
በል ወሬኛ ደግሞ መቼ ጸልዬ የምታውቀው ነው? አረ ውዴ ግን እኔ ጸልዬ አላውቅም። ያንን ወሬህን ብቻ ጸሎት ብለኸው እንዳይሆን እኮ ዝም አትይው። በሉ በላ አድርጎ ልጆች። እኔ ምልክ እጂ ወይ ብሩክ አዶናይንና ጃኒን አያቸው ካፕሉ ነው መሰለኝ። የምሬን ነው። ለነገሩ ተዋቸው እባክህ። የዘንድሮ ፍቅር እንደሆነ አይበረክትም። ሳሙና በለው። አንተ ደግሞ ዘንድሮ ምን የሚበረክት ነገር አለና ነው ደግሞ ስለ ሳሙና የምታወራው? እውነትህን ነው። ለነገሩ በድሮ እኮ እያሰብኩት ነው። እንደ ድሮ ነው ያልከው? ተመስገን። እንደ ድሮ ለማለት በቃ እውነት ነው። እናንተ ገበታውን እንኳን ሳታነሱ ቁጭ ብላችሁ ታሽካካላችሁ ወይ? ልጆች ተጎዳዳችሁ እንዴ? ኧረ ወዲዬ ብዙም አይደለም። በቃ ደግም አይደለም። በስሱ ተደጋገም ተገጫጩ። እንዴ ውዴ ደግሞ ይሄ ድሮ ባህል አይለቅሽማ። አሁን ይሄ ደግሞ ምን የሚሉት ነው? የድሮ አይደለም እባክህ። በሉ ብሉ። ውሃ ደግሞ ይሽላችሁ በጣም እስቲ ብሉ። ይሄን ሞባይል ታውት ወይ ይሄ ዘበን እንደው ወዴ ምግቡ በጣም እንጣፍጠው። በሉ ብሉ ብሉ። መሪ ደግሞ በሰዓት ምን ፈልጋለሁ? ወይ መሪ እንዴት ነህ? ሰላም ነሽ? ምን ነው በሰላም ነው? ምን ነው መደወል አልችልም እንዴ? አይ እንደዛ ማለት እንኳን አይደለም። ዛሬ ላገኝ ፈልጌ ነበር። ስንት ሰዓት? ከ8 እስከ 9 ሰዓት ባለው። መሪ እሱ ሰዓት እኮ የሥራ ሰዓቴ ነው። እኔ ስለሱ አያገባኝም። ምን ማለት ነው አያገባኝም? አሁን ላይ የምሰራው ለወደፊት ለቤታችን አንዴ። ሰርተህ ያመጣኸው ለውጥ ምንድን ነው? እስኪ ንገረኝ። ይኸው እስካሁን ድረስ እየሰራህ ነው። በአንዴ ለውጥ ይመጣል እንዴ መሪ? እኮ ለውጥ ከሌለ ወይ ስራ ወይ እኔን ምረጥ። እሱ ደግሞ ምን ማለት ነው? ቆይ ግን እቺ መቼ ነው የምትስተካከለው? ምንድን ነው? ምን ብላ ነው? ባልሆነ ሰዓት ካላገኘው እኮ ነው የምትለኝ። በዛ ሰዓት ደግሞ እንደማልሽ ታውቃለህ። ያሱ ምንድነው የሰማሁት? ለምን ማታገኛት ራስህ? ውድዬ እውነቷን ነው። ለምንድን ነው ማታገኛት? እናንተ ደግሞ ገና ይህን ስራ ከጀመርኩ አንድ ወሬ ነው። እንዴት ነው ፍቃድ የሚሰጡኝ? እና ምን ተሻለ ታዲያ? እሺ እንደውም አንተ ሄደህ ለማታገኛት እስከዛሬ ሲከፋት ምናምን አንተ እየሄድክ አንዴ የምታወራት። እሱ ደግሞ ምን ማለት ነው? አንተን አይደል እንዴ እፈልግሃለሁ ያለችህ? ለምንድን ነው እሱ የሚያገኛት? ውድዬ እውነቷን ነው። ራስ አገኛት። እኔ ይቅርብኝ። ምን ችግር አለው? አሁን ይሄ ለአንተ አዲስ ሆኖ ነው እንዴ? ሄሎ ጌች። ሄሎ አለቃ። እንዴት ነህ? ሰላም አለቃ። አለቃ የሚለውን ቃል ስትጠቀም ቤተሰብነትን ያሳጣል እና ከአሁን በኋላ ሲስ እያልክ ጥራኝ። ሰሞኑን ያወራናቸው ድርጅቶች ያስገባነውን ፕሮፖዛል ተቀብለውናል። ዛሬ ምናልባት ሊመጡ ስለሚችሉ ጠብቃቸው። ደስ ይላል። በጣም ደስ የሚለው። አዎ ደስ ይላል። ይኸው ከመግባትህ እግር እርጥብ መሆንህ ነው መሰለኝ። ለስንት ጊዜ ለምንናቸው እምቢ ብለውን መሰለ በስተመጨረሻ እሺ ያሉ። አይ አለቃ ማለቴ ይቅርታ ሲስ። ችግር የለውም በል በቃ መልካም ውሎ፣ እንደዋወላለን። እሺ እሺ። ምንድነው ልጄ? አለቄ ነው። ባለፈው የነገርኩሽ ስራ ተሳካ ነው የሚለኝ። ተመስገን ተመስገን። መድኃኒዓለም ክብሩ ይስፋ። በሉ ብሉ። እኔ ብቃኝ እንዴ? ብሩኬት በላ ትንሽ። አይ ውድዬ እኔ በቃ በቃ ብሩኬ ያልኩት ነገር አለሽ ውዴ። ሰላም ሁኚ። እሺ ይሄ ልጅ እሱይ እንዴት ነህ? አለሁልሽ። እንዴት ነሽ? አለሁልህ የኔ ውድ። እንዴት ሆነልህ ስዕሉ? ጨረስክ?
ጨረስከው እንዴ? አንቺ እንኳን ትንሽ ነው የቀረው። በእናትህ ቶሎ ጨርስልኝ። ደግሞ ምን እንደማደርግልህ አታውቅም። ምን ልታደርጊልኝ? እሱን ምን አስጨነቀ? ደርሶ አታዩ? እንደዛማ ከሆነ ነገ ይደርስልሽ። ቶሎ ካደረስከው ቁርስ በልተን ነው የምንለያየው። ተያ ሆዴን አታችሁ ሲ ቆይ አንዴ እደውልልሃለሁ። እሺ እሺ። ድሮ ማውቀዋለሁ የአርት ሙያ ትርፉ ይሄ ነው። ሻው ምንድን ነው የማደርገው? ይቅርታ ሴቭ አልወጣልኝ ማደበል ደረሰ አባቴ። እኔ በምን አውቃለሁ? ስምህን ንገረኝና ቼክ ላድርግ። እየነገርኩህ እኮ ነው ስሜ ደረሰ ነኝ። እንደዛ አትልም እንዴ? ትንሽ ይቀረዋል ጠብቀኝ። ኧረ አንተ ልጅ ቶሎ ጨርስልኝ፣ ልደቷ እኮ ደርሷል። እና ዝም ብዬ ነካ ነካ አድርጌ ልስጥህ እንዴ? እንደዛም አይሆንም። ደግሞ ከልደቷ በኋላ ብታደርሰው ምን ያደርግልኝ? መቼ መሰለህ የሰጠኝ? ገና ከሰጠኝ እኮ 2 ቀን ነው። ያልቃል። አሞ ተረጋጋ። እሺ እጠብቅሃለሁ። ኧረ በፈጣሪ እዚህ ምድር ላይ ቆይ ከኔ ስልክ ቁጥር ውጭ የሚያውቁት ነገር የለም እንዴ? አቤት። አንተ ሸፋፋ ጭራሽ አቤት። ምን ላድርግ ብለሽ ነው? ኢነርጂን ከጨረስኩ በኋላ ነው ደወልኩት። ምንም ቢሆን ለኔ ኢነርጂ አጣ። ተይኝ እስኪ በእናትሽ። ሻውኔቱ ነና የት ሆናለሁ ብለሽ ነው? ቤቴ ነኛ። በቃ መጣው። ሻይ አፍልቻ ጠጣሃለሁ። ኧረ አትምጪብኝ እዛው። ምን ነው እንግዳ አለብህ እንዴ? በቃ ነይ አቡ። እኔ የምልሽ ሜሮ፣ ወይ ጌች ላይ ግን ለምንድን ነው እንደዚህ የምትጫወቺበት? ምን አደረኩት? ቆይ ምን ማለት ነው? ምን አደረኩት ማለት? ምን አደረኩት? እኔ ታውቃለህ፣ እኔ ላንተ የምገባ አይነት ሴት አይደለሁም ብዬ ነግሬዋለሁ፣ ግን አልሰማኝም። ተወኝ ብለውም አልተወኝም። እና እሺ እኔ ምን ላድርግ? አይደለም እሱ እኮ ስለሚወድሽ ነው። እኔ ካልወደድኩትስ? ይሄ ደግሞ ምን ማለት ነው? ብዙ ጊዜያትን ካሳለፋችሁ በኋላ እኔ ካልወደድኩት ማለት ምን ማለት ነው? ሲጀመር ምንም ያባከንኩበት ጊዜ የለም። ራሱ የባከነ ጊዜ ነው ያለው። ደግሞ እኮ ይደውላል ይሄ ሰላቢ። አረ ሜሪ፣ አሁን እንኳን አንሺለት ስልኩ። አላነሳም። ምን ያመጣል? አንቺ ካላነሳሽለት እኔ ጋር መደወሉ አይቀርም። ደውለ ነው። አየሽ አይደል? ደወለ። አታንሳለት። ቆይ ግን አንቺ ምንሽን ነው የሚያምሽ? ሁሉ ነገሬ ወይ ጌች። ብሩክ ያገኛት እንዴ? ገና አላገኘኋትም፣ እየሄድኩ ነው። ተቀይማኛለች መሰለኝ። ስደውልላት አታነሳም። በእናትህ ስታገኛት እንዳልቻልኩ ንገራት። አሁን ራሱ ወጣ ብዬ ነው የምወራው። ችግር የለውም ጌች፣ እኔ እነግራታለሁ፣ አታስብ። ደግሞ ወይ ሳታይ ቀስ ብለህ ፎቶ አንሳልኝ፣ ብታይ እንዴት እንደናፈቀች። አረ ጌች፣ ልጅቷ ምን ያህል ግትር እንደሆነች ታውቃለህ አይደል? እሺ ግን ከቻልኩ እሞክራለሁ። ብሩኬ አደራህን፣ ምንም ብትል ተቸገርልኝ። አረ ችግር የለውም፣ እሞክራለሁ። ብሩኬ እሞክራለሁ አትበለኝ፣ አደርገዋለሁ በለኝ። እሺ ጌች። እሺ በቃ እንደዋወል። ልግባ። እሺ ቻው። ያ የማያባራ ንዝንዙን አከፈከፈ አይደል? አንቺ ግን ምን አይነት ድንጋይ ልብ ነው ያለሽ? አላውቅም፣ ብቻ ግን ጥቁር ይመስለኛል። እግዚአብሔር ምንሽም እኮ ለጌች አይመጥንም። ታዲያ ለማን ነው የሚመጥነው? ይኸውልሽ ምረት፣ አንድ ክፉ ሰው እጅ ላይ ወርቀሽ በኋላ እጅሽን እንደምታገኝ ምንም አልጠራጠርም። ማን ነው እንደዚህ ያለ? እባክህ ማንም ብሎኝ አያውቅም። ቢበዛ ግን ፈጣሪ ተሳስቶ እጄ ላይ እንዳይጥልሽ። ከዛ
ከዚህ በላይ እንፈልከኝ አባት። እሺ አሁን ለቂ ፈገግ በይ፣ ፎቶ ላንሳሽ። ራሴ ይነሳል። እሺ በቃ ሻራ ስልኬን ስጪኝ። አንድ ቀራር ይሄ እስካሁን ላቀመኝ ነው። እንዴት ነው ይሄ ልጅ ከአንድ ወንድሙ ጋር ተቆራርጦ የሚኖረው? የሆነውን ነገር ሁሉ አድርጌማ ማስማማት አለብኝ። አንድ አሳ ውሃው ደፈረሰብኝ ብላ ከባህሩ ወጥታ ዳር መኖር ትችላለች እንዴ? እንዴት ነው አትመቹኝም ብሎ እንዴት ነው ተቆራርጦ ከኛ ጋር መኖር የሚችለው? እንዴት ከእናቱ ልጅ ከወንድሙስ ጋር ተቆራርጦ ይኖራል? ፈለገውን መስዋዕትነት ካለ ልጆችን ማስማማት አለብኝ። መጣህ እንደ ልጅ? አዎ መጣሁ። በጣም ርቦኛል። የሚቀመስ ነገር አለ? እኔ ገና ምግብ ልሰራ ጉድ እያልኩኝ ነው የመጣኸው። ጠዋት ቅብርር ብላችሁ ጥላችኋት ሄዳችኋታለች። እሷን ጠራርጌ ላምጣልህ ከበላህ። ኧረ ችግር የለውም አምጪው። ውዴ በዚህ ሰዓት ደግሞ ምግብ ማማረጥ የሚባል ነገር አለ እንዴ? እሺ አመጣልሃለሁ። አሁንም ጥርቅ አድርገህ ነው የምትበላት። ውድዬ ምስሩን ልቀምልሽ እንዴ? በደንብ እንዲታይህ መጀመሪያ ብላ። አይ ውድዬ ነፍስ ነገር እኮ ነሽ። በልብላ አምጣ ስልኩን በኋላ ታያለህ። አምጣው። ኧረ ውድዬ ይኸው አጥፍቼዋለሁ። ችግር የለውም። ምንድን ነው የሚሻለው? ስትቀመጡ ስልክ ይዛችሁ፣ ስትበሉ ስልክ ይዛችሁ ምንድን ነው የሚሻለው? አሁንስ እኔስ መረረኝ እናንተ ነገር። በልብላ በላ አድርግ። ይሄ ስልክ ከሆነት ይሰለቻል። እናንተም እንደው ለተመልካችስ። ኧረ ውዴ እንደዚህ ማሙድ አታሽብን። አይ ልጄ አይክፋህ፣ እንደው ለእናንተው ብዬ ነው። ኧረ እኔ አይከፋኝም ውድዬ። እንደውም እንዳንቺ ቀለል የሚለኝ እናት የለም። እንዴት እናት ትከብዳለች? እናትማ ቀለል ስትል ነው የሚያምርባት። በምን አንጀቷ ነው እናት መጀመሪያስ የምትከብደው ብለህ ነው? ውድዬ አሁን ትንፋሽን ሰብስቤያለሁ። ምስሩ ላግዝሽ። ጠገብክ እንዴ? አዎ ጠግቤያለሁ። በቃ ገበታውንም አንሳና በጆጓ ይዘህልኝ ና። እሺ ጎሽ የኔ ልጅ። ሰብሊ እንዴት ነሽ? አለሁልህ። እንዴት ነው? ስራውን እየለመድክ ነው? አዎ እየለመድኩት ነው። ባለም ደስ ምን ምርጫ አለኝ ብለሽ ነው? ካልነበረች ለምን ወጣለን? ሻቡና ብለን አንመለስ? ሰብሊ ብል እኮ ደስ ይለኛል፣ ግን ግዴታ መጨረስ ያለብኝ ስራ። እንደውም እኮ እንትን እኮ ሪፍሬሽ አድርገህ ብትመለስ እኮ እንደውም ይበልጥ እንድትፈጥን ይረዳል። በዛ ላይ ስበው ቡና ስትጠጣበት። እውነትሽን ነው። በቃ እሺ የጀመርኳን እስክጨርስ ትንሽ ጠብቂኝ። አንድ ስራ እስክጨርስ መጠበቅ እኮ በጣም ትንሽ ነገር። ጨርስ። እኔም እስከዛ ስልኬን እያጎረጎርኩ እፈታለሁ። ይሻልሻል፣ እንዳይደብርሽ። አሁን መውጣት እንችላለን። በዚህ ፍጥነት ነው እንዴ የምትጨርሰው? አዎ ምን ነው? ኧረ ምንም። እንጣጣ። እሺ ውድዬ አሁንስ አይበቃውም? አይ አልጠራም። ሲጠራ እኮ ይኸውልህ ንጹዋ ነው የሚሆነው። ለዛ ነው አንዳንድ ሰዎች የማይጠሩት ማለት ነው። አይ በሩኬ እንደው የመጠብና ያለማጠብ ነገር መሰለኝ ሰው ልጅን የሚያጠራው። እና ምንድን ነው? አንዳንድ ሰዎች ህይወት ካስተማረቻቸው ነገር ምንም መማር አይችሉም። አረ ውዴ ህይወት አስተምራቸው ራሱ ስንት የማይገባቸው ሰዎች አሉ መሰለሽ። በዛ ላይ ነገሩ አስነዋሪ ሆነው ያንን ነገር ያደርጉታል።
አረ እነሱስ እንዴት ቻሉበት የሚያስብሉ ናቸው። ግን አንዳንድ ጊዜ ብሩኬ በሰው መፍረድም እኮ አይቻልም። አንዳንድ ጊዜ በሞት እንኳን ይሄንን ነገር እኔ አላደርገውም የምትለውን ነገር ስታደርግ ታገኘዋለህ። ህይወት እንዴት አድርጋ በምን መንገድ ወደ ምን ውስጥ እንደምትከትህ እኮ አይታወቅም። ግራ ነው የሚገባው። አሁን ጥሩ ነው፣ ጸድት እያለ ነው። ይበቃል። አሁን ለቅለቃ ነው። እሺ ይበቃ። ውሃው እንደፍችው ነው። እሺ ግን ለምንድነው ሰው ከተጋባ በኋላ ጸባዩ የሚቀየረው? ሰብሊ እነዛ ሰዎች እኮ ጸባያቸው ተቀይሯል። አንዴ ተቀይረው ካልሆነ ከትዳር በፊት የነበራቸው ጸባይ ሌላ፣ አግብተው ሲኖሩ ደግሞ ሌላ። ከዚህ በላይ መቀየር አለ እንዴ? ይኸውልሽ ምን መሰለሽ፣ አንድ ሰው ከማግባቱ በፊት የሚኖረው ጸባይ የራሱ ማንነት አይደለም። ማለቴ ከሚያነበው፣ ከሚሰማው፣ ከሚያየው ተሰባስቦ የተጣመረ ማንነት ነው የሚኖረው። የምርና? አዎ። ከዛም ተጋብተው ሲኖሩ ትዳር እንደምታውቂው ለተወሰነ ጊዜ ቆይቶ የሚለያዩበት ነገር አለ። በዛን አጋጣሚ ያ ልጅ ወይም ልጅቷ ከዛ ማንነት ጋር ለረጅም ጊዜ መቆየት ያቅታቸዋል ማለት ነው። ከዛም ባልም ሚስት ተለወጠችብኝ፣ ሚስትም ደግሞ ባሌ ተለወጠብኝ ይላሉ ማለት ነው። እና የነሱ ትክክለኛ ማንነት ነው እያልከኝ ነው? አዎ። እንደውም አሳስታውሽ ከዛሬ 4 ዓመት በፊት የኮሮና ሰሙ ማለት ነው የስንቱ ጉድ እንደወጣ። ያም ማለት ባልና ሚስት ለተወሰኑ ቀናት አብረው መዋል ማደር ቢጀምሩ ትዳራቸው ለወራት እንኳን አይቆይም ማለት ነው። እንዴ ለምን? ሰው ሲፈጠር ስህተት ነው። አቤት በሚውልበት ሰዓት ሚስትም የባልን ክፍተት፣ ባልም ደግሞ የሚስትን ክፍተት ያህል ማለት ነው። በዛን ጊዜ መነጋገር በመሀላቸው ይፈጠራል። ያ ነገር ደግሞ እየቆየ ሲሄድ ወደ ጸብ ያመራል። የዚህ የሴጣን ስራው ምን ይሆናል? አዎ እውነትም ነው። ባይ ዘ ዌይ ትዳር ራሱን የቻለ ድርጅት። አዎ በሁለት ሰዎች የሚፈጠር ለረጅም ጊዜ የሚቆይ ድርጅት። ልብ ብለሽ ካየሽ አንድን ባል ሄደሽ እንዲፈልጌ ነበር ብትይው ቆይ አንዴ ሚስቴን ላማክራት ነው የሚልሽ። ደስ ከሚለኝ ነገር ደግሞ ያ ባል ሚስቴን ላናግራት ብሎሽ ከሄደ ተአምር ቢፈጠር ከሱ እሺ ምን መልስ እንዳትጠብቂ። ያን ያህል እንኳን ክፉ አይደለም ስለማናምንበት ነው እንጂ እሱንስ ተይው። በቃ እንደዚህ ነው። እሺ የምትሆነው እንዳትንቀሳቀሽ። ኪዱ ምንም ብትይ ምንም እኔ እንደዚህ አልስልሽ። ምን ችግር አለ? አንተና እኔ ብቻ አይደለም እንዴ? አንቺ ልጅ ያምሻል እኮ። እባክህ ምንም አያመኝም። ምን መሰል ብርቅ ነው እንዴ? ጭራሽ ከአንቺን ብሶ ትቆጫለሽ። እሺ እንደዚህ ሆነሽ ሳልኩሽ እንበ ስዕሉ ምን ልታደርጊ ነው? እዚሁ አይቼው ቀደዋለሁ። ለመቅደር ነው የወሉ ስቃይ። እና ምን ይጆ ሊል መስሎ? ቀለኛ ነሽ እባክሽ። አፈር ከድሜ በልቼ የሰራሁትን ስራና ጥበብ አንቺ ስትቀጁ ዝም ብዬ የማይሽ ይመስልሽ? አቡሱ ቤት ዝም ብለህ ወግ ታበዛለህ። ስለምን አባሽ ወግ ነው የምትወሪው? እንዳነካኝ አለበለዚያ ምን ደፈሬ ብዬ እጮሃለሁ። የማነሽ እባክሽ? በገዛ ቤቴ አንተ ልጅ ፈራ ነገር አለበት። እንኳን ምንም ሳንሆን ይቀርና ተጋብተን ለራሱ ያለ ፍላጎቴ ብታደርግ ያለ ፍላጎቴ ደፈሬ ብዬ ማስያዝ እችላለሁ። ይሄ የማይመስል ተረት እስኪ ሞክር። የኔ እናት አሁን እቃቃ ምጭትበት ሰዓት አይደለም። ስራዬን ልስራበት። ቤት የለከሽ አልወጣም። ምን ታመጣለህ? አንቺ በጤናሽ አይደለም የሆነ ነገር ሰፍሮብሽ። ግን አሁን መሰራን ስራ ግን ትወደዋለህ? አዎ ያው ህይወቴ እንደማይቀይረው እያወኩም ቢሆን ታዲያ ለምን ሌላ ስራ አትፈልግም? አይሰብም። በስንት ምክር የተገኘ ስራ ትቼ ደግሞ ሌላ ስራ ፍለጋ የተሻለ ኑሮ መኖር እንድችል እንዲያደርግኩ። አሁን ላይ ምንም ብሰሪ የተሻለ ህይወት አትኖርም። ያው ፈጣሪ ደርቶሽ ከዛ ሀገር ካልወጣሽ በስተቀር። የምር ይሄን ያህል ተስፋ ቆርጣል ማለት ነው በዚህ ሀገር? እንደዛ ሰው እኮ አልነበርኩም። ግን በቃ እያሰብኩት ያለሁት ህይወትና የምኖር ህይወት ምንም ነው የማይገናኘው። እና ያለው አማራጭ እሱ ነው። ያው ፈጣሪ ከረዳኝ እንደዛ ነው የማስበው። ኧረ ተው ግጭ፣ ባንተ እንደዚህ ያምርብህ። በእኔ ምድር የሚያምርብኝ አንተ ሰዎችን ዘና ታስታረግ ነው። አሁን ላይ እኮ እሱ ስራ ብዙም አያዋጣም። ባይሆን አሪፍ የሚያዋጣ ስራ እያሰብኩ ነው። ምንድን ነው እሱ? ኧረ እባክሽ ደግሞ ሀሳቤን ሰምተሽ ቀድመሽኝ ልትጀምሪ። ኧረ አታስብ፣ እንደሱ እንኳን አላደርግብህም። ምንድን ነው ንገረኝ። ቆንጆ አድርጎ ማሽቃበጥ እንዴት የሚያዋጣ ስራ መሰለሽ?
እኔ ደግሞ ደህና ነገር ልታወራ ብዬ ሰፍ ብዬ በስበት እንዴት እንደሚያዋጣ አልገባሽም። ቆይ ግን እንዴት እንደዛ አሰብክ? ማሽቃበጥ ይኸውልሽ፣ ባለፈው አንዱ ትንሽ አሽቃብጦ ምን እንደተሰጠው ብታውቂ፣ በደንብ ቢያሽቃብጥ ደግሞ ምን ሊሰጠው እንደሚችል ሳይው። እና ማሽቃበጥ እኮ የትርፍ ጊዜ ስራ ነው ሊሆን የሚችለው እንጂ ቋሚ ስራ እኮ ሊሆን አይችልም። እሱን እኮ ነው የምልሽ። የትርፍ ሰዓት ስራዬ ሆኖ ያን ያህል ካገኘው የሙሉ ሰዓት ስራዬ ደግሞ ቢሆን ምን ያህል እንደማገኝ አስብ። እሺ አሁን ምን ቀረሽ? ልትሄጂ ምን ይመስልሻል? አልሄድም። ዝም ብሎ መሄድ አለ እንዴ? ኧረ ኪዱ በፈጠረሽ ልታሳብጂኝ ነው እንዴ? ምንድነው ማሳብድህ? አልጋ መውረጃ የሚባል ነገር አለ እኮ። አንቺ ልጅ ያምሻል እንዴ? በቀን መተሽ ምን መውረጃ? ቀን ማታ ምንድነው ልዩነቱ? አሁንስ መቅኔ አለቀ፣ መረረኝ፣ በቃኝሽ። የራስሽ ጉዳይ ሱቢ ማብያለሁ። ኧረ በፈጠረሽ ሲጥልባልሽ አትልም። የኔ አባት እንደጨረስን ምግብ ሳቻ በላል። እኔ ምግብ አልፈልግም። እሺ ልጁ ምን አይነት ጣጣ ውስጥ ነው የገባሁት ዘንድሮ? የኔ አባት ስለምትመቸኝ እኮ ነው። አሁንስ ጆተን ይሆንሽብኝ። ምንም ቢሆን አለ ውድዬ፣ የዚች ሀገር ነገር ግን ግርም እያለኝ ነው። እንዴት? ምን እንዴት አለው? ዳኛ ተብሎ ያልተሾሙ ሰዎች አሁን ዳኛ ከሆኑ በኋላ ህዝቡን እንደ ጉንዳን ትርምስምሱን ያወጡት። የት ያሉት? ቲክቶክ ላይ ነው ውድዬ። እኔ ደግሞ እኮ ሌላ ቦታ መስሎኝ ነበር። እዛ ነው እንዴ? እዛ ላይ እኮ ነው። ስለምንም ነገር እውቀቱ ሳይኖራቸው የሆነ ነገር በተፈጠረ ቁጥር ራሳቸውን እንዳለቃ ያዩ። እነሱ ምን ያድርጉ? ሰው ነዋ። ህዝቡ እኮ ስለሚሰማቸው ነው። ምን ማድረግ ይችላሉ? እነሱማ ጥቅማቸው ነው። ምን ቸገራቸው? ለነገሩ እውነትሽን ነው ውድዬ። ምንም ማገናዘብ የሚባል ነገር አልፈጠረባቸው። አንተስ ምን እያደረክ ነው? እኔማ እያየኋቸው ነው። በኋላ አንተም ከነሱ እንዳንዱ እንዳትሆን ተጠንቀቅ። ኧረ ውድዬ ቆይ አንዴ ውድዬ። ሄሎ ወይ ብሩኬ፣ የት ሆነ ነው? አቤት። ምን ነው? እየደበረኝ ነው። እባክህ ደስ ይለኛል እንዴ? አሁን ቅርብ ሰዓት እኮ ነው የተገናኘነው። ታውቆሻል ግን? አዎ አውቃለሁ። ታዲያ እንዴት ነው የምንገናኘው? እየመሸ እኮ ነው። ምን ችግር አለ? መልሰን ብንገናኝ ደግሞ አትርሳ። ጌጅ ተንከባከብልኝ እንዳለ። ተይኝ እባክሽ። ምንድን ነው የምታወው? አሁን ዝም ብለህ ነው። አልመጣም። ብሩኬ አግኛት። ይኸውልህ ሴት ልጅ እንክብካቤ ትወዳለች። በኋላ እንደኔ ልጅ እንደጌች የዋህ እንዳትሆን። ኧረ ውድዬ እዚች ይለያል። ይኸውልህ ብሩኬ አግኛት ብያለሁ፣ አግኛት። በኋላ እምቢ ብትል ከኔ ነው የምትጣላው። ሂድና አግኛት። እሺ በቃ ውድዬ፣ አንቺ ካልሽኝ ሂጂ ላግኛት። ለዚህ ነው ስታካብድ የነበረው። ይሄው እኮ በቃ አንቺ ልጅ እኔ ካልሞትኩ ምንም እረፍት አትሰጪም። አርቱ እንደዛ አትበል። አንተ ሞተህ እኔ ምን እጠቀማለሁ? ምናልባት እድር ካለሽ በእድርሽ ለመሸቀል ይሆናል። ኧረ ተው እንደዛ አትበል። ሽቶም እኮ ሲነፋ ነው ጥሩ ጠረን የሚያመጣው። ይሄን የማይመስል ወሬሽን እያወራሽ ልቤን አትጥቢው። አሁን ርቦኛል፣ ተነስተሽ ምግብ ስሪ። እንደዚህ ተቃጥላለህ እንዴ? እድሜ ለአንቺ፣ አንቺ ነሽ ያቃጠልሽ። አሜን። ለዚህ ያበቃኝ አምላክ። ደግሞ ተመስገን ትያለሽ እና ምን ልበል? ቢያውን ተነሽ፣ ርቦኛል፣ የሆነ ምግብ ስሪ። እሺ ምን ልስራለህ? እኔ ነግሬሽ ነው እንዴ የምትሰሪ? እናሽ ተነሽ፣ የሆነ ነገር ስሪ። እሺ በቃ ፍርፍር እሰራለሁ። እሺ መሪ፣ እንደዚህ አቻክለሽ የጠራሽ ለምንድን ነው? ብሩኬ አታካብድ። ነገሮችን ቀለል አድርጋቸው እንጂ በቃ ስለደበረኝ ነው እኮ። እኔ አንቺ በደበረሽ ቁጥር እኮ የምገኝ ሰው አይደለሁም። ይኸውልሽ ምንም ነገር እንዳታውሪሽ። ጌች ደግሞ ወይ ጌች። ብሩኬ የት ሆነ ነው? አዎ ትንሽ ሲደባበረኝ እኮ ወጣሁ። በእናትህ ትንሽ ቢዚ ሆኜ ሳልደውልልህ። እንዴት ሆነልህ የቅድሙ ነገር? አረ ችግር የለውም። አግኝቻት ነበር ጌች፣ ግን ትንሽ የደባበራት ትመስላለች። በእናትህ አስከፋዋት አይደል? ምን አይነት ሰው ነኝ? እስኪ ልደውልልህ። አይ
አይደለም ጌች፣ አሁን እንዳትደውልላት። ትንሽ ቆይታ ወደ በኋላ አካባቢ ትደውላታለህ ካልክሽ እና ማታ እንገናኝ። እሺ እንገናኛለን። ብሩኬ ወይ ጌች፣ ደግሞ ተጨምሮልኛል። ዛሬ ቤት ፈታ እንላለንሽ። የምርህን ነው? በጣም ደስ ይላል። አዎ ወንድሜ ደስ ይላል። በቃ ትንሽ ሰዓት ነው የቀረኝ። ስወጣ እደውልልሃለሁ። እሺ ደውልልኝ። እሺ ቻው። ምንድን ነው የሚለው? ደሞዝ ተጨምሮልኝ። ጥሩነቱ ለእኔ ምንም ጥቅም የለውም፣ ግን ይጨንቀኛል። አንቺ ሰው አይደለሽ እንዴ? ለምንድን ነው የማይጨንቅሽ? ገና እኮ ነው። አይተኸው? ምንም የለውም። ተራ ሰው እኮ ነው። አረ በፈጣሪ ይሄ ሰው መናቅሽን ለምንድን ነው የማታየው? አሁንስ እኔም አረጀውኝ። ይሄ ልጅ ብቻውን ከሚቀር ከአባቱ ቤተሰቦች ጋር ቢገናኝ ይሻላል። እኔ ሁሉ ነገር ይቅርብኝ። ደግሞ ምንድን ነው የሚቀርብሽ? ወይ ልጄ መጣህልኝ እንዴ? እኔ ጌታ እንዴት ዋልሽ? እናት ሰላም ነህ ልጄ? አይ ውዴ፣ ደግሞ ምንድን ነው ብቻሽን የምታወሪው? ቢቀርብኝስ እያልሽ። አይ ልጄ፣ እንደው እዚህ እዛ ማለቱ በስተርጅና እሱን ማለቴ ነው። ደግሞ የት ነው እዚህ እዛ ያልሽው? ታዲያ የት ይሆናል ብለህ ነው? ምድር ቤት፣ ሰማይ ቤት፣ ምድር ቤት ላይ። አይ ውዴ፣ ደግሞ አንቺማ ከዚህ በኋላ የሰማዩ ይሻልሻል። የምሩ ምን ያደርግልሻል ብለሽ ነው? እኔም እሱ ነው የምለው። ልጄ እንደው ውሎ እንዴት ነው? እግዚአብሔር ይመስገን፣ ይኸው ወተን እንገባለን። እሱ አይደል ታዲያ ዋናው ነገር፣ ትልቁ ነገር በሰላም ውሎ መግባቱ ተመስገን። አንቺ ጋርስ? እኔማ እንደው ጉድ ሲል ይመሽልኛል። እና ውዴ ዛሬ የሚቆረጠው ነገር የለም እንዴ? ኧረ ሞልቶ ምን ጠፍቶ ልጄ፣ ቆይ ላምጣልህ። እስቲ ያዝ። ይኸውልህ የኔ ልጅችን ቁርጥም ማለት ውሃዋን ደግሞ ገርገጭ ታደርግባታል። አይ ውዴ፣ ገርገጭ ደግሞ ምንድን ነው? ጥጥት ነው። ጥጥት ማለት ነው። ደግሞ ዛሬ አዲስ ነገር አለ። ምን አለ ደግሞ? አለቄ ከመስሪያ ቤት ደውሎ ደሞዝ እንደተጨመረልኝ ነገረኝ። እውነትህን ነው ልጄ? አዎ። እሰይ መድኃኒዓለም፣ የኔ መድኃኒዓለም ምን ይሳነዋል? እሰይ መድኃኒዓለም፣ ክብር ይስፋ መድኃኒዓለም፣ ልጄን ያሳክልኝ፣ ያስደሰትክልኝ። እሰይ እመቤቴ፣ ምን ይሳንሻል? እሰይ ልጄ፣ እንደው እንሳምህ እሰይ እንኳን ደስ ያለ ልጄ፣ ሳቅልኝ ሁሌ። ሌላም አዲስ ነገር አለ። ደግሞ እሱ ምንድን ነው? ስጦታ። አይ ልጄ፣ ለምን ገንዘብ ታባክናለህ ዝም ብለህ? አይ ውዴ፣ ቢኖረኝ ለአንቺ ከዚህም በላይ ባደርግልሽ ያንስሻል። አይገባም ልጄ፣ ለአንተ ለወደፊት እኮ ብዙ ነገር ያስፈልጋል። ለዛ ነበር የሚገባው ልጄ። ለእኔ ምን ያደርግልኝ? ስለ ወደፊቱ እግዚአብሔር ያውቃል። እኔ ከአንቺ የሚበልጥብኝ ነገር ምን አለ ብለሽ ነው? ለምህረት አታደርግላትም? ለእሷ ደግሞ ሌላ የታሰበላት ነገር አለ። ሰው እንዴት በዚህ ልክ ይሆናል? ሙጭጭ እኮ ነው ያለችብኝ። ቦምቦ ክላት። እኔ ከዚህ ስራ ያተረፍኩት ዳቦ ማግኘት ብቻ ነው። ሄሎ ማይ፣ አንተ ልጅ በቃ እኔ ካልደወልኩ አትደውልም? አይ ማይ፣ ሳላስብሽ ቀርቼ እኮ አይደለም፣ ላይ ቁጥርጥር አድርጋኝ ነው። ኧረ ማዬ እንደዛ አትበይኝ፣ ይከፋኛል። እሺ ተወው እሱን። አንተ ግን ደህና ነህ? አለሁልሽ እናቴ፣ እንዴት ነሽ? እኔ ምን እሆናለሁ? አሁን ለብቻ ሆነህ ነው? ብቸኝነቱም ይለመዳል እኮ እናት። አትጥፋ፣ በቃ ደውልልኝ። እደውልልሻለሁ በቃ ማዬ፣ ትንሽ ስራ ይዤ ነው። እሺ እኔም እወድሻለሁ እናቴ።
እግዚአብሔር እንደው ልጆች ይህንን ጓደኝነታችሁን አይለይባችሁ። አሜን አሜን ውዴ አሜን። ብሩኬ ወይ ውዴ ለጌት ስጠልኝ። እሺ እና ግን ውሎ እንዴት ነበር? አረ በጣም ይደብር ነበር። ምን ነው? እንዲሁ ብቻ አፈር ከድሜ ስበላ ነው ያልኩት። በነገራችን ላይ አፈር ከድሜ ምን ማለት ነው ታውቃላችሁ? አረ እኔም አላውቅም። እንዲሁ በተለምዶ ሲባል ነው የምሰማው። ወዴት? አረ እኔም እንደውም አላውቅም ምን ማለት ነው አፈር ከድሜ ማለት። ቆይ የሰው ልጅ ከምንድን ነው የተፈጠረው? እሺ ከአፈር። የሰው ልጅ አፈር ነው ማለት ነው። ያው የድሮ አባቶቻችን ጥበበኛ ስለሆኑ ትንሽ ነገሮች ለቀቅ ስለሚያደርጉ ነው። እሺ ከድሜ ማለት ደግሞ አንድ ሰው ጠንቋይ ቤት ሲሄድ ይካድም የለ እሱን ለማለት ነው። ከዛ ይህን ገንዘብ በምን አመጣኸው ሲባል አፈር ከድሜ በልቼ ይላል። ቆይ ግን አንተ መቼ ነው እንደዚህ መፈላሰፍ የጀመርከው? በእውነት እኔ እንደው ይህንን ነገር ሰምቼውም አላውቅም። እንደው ኬት ነው ያመጣኸው ልጄ? ኧረ እኔም ውድዬ ጭራሽ እንደዚህ ሆኖ እኮ አይቼው አላውቅም። አስባችሁታል? እኛ አሁን አፈር ከድሜ ብንበላ ምን ያህል ገንዘብ እንደሚሆን በሉ። እንደዚህ አይነት ነገር ጥሩ አይደለም። እንደውም በቃ ቡናውንም ልተውና መብራት ስተኙ ጥፍትፍት አድርጋችሁ ተኙ። እኔም ገብቼ ልተኛ። ኧረ ውድዬ ዛሬ እንኳን ማድር አይመስለኝም። ወደ ቤት ብሄድ ይሻላል። እንዴ መሽቷል እኮ። ምንድን ነው አታድርም እንዴ? ኧረ በጣም እየተቆጡ ነው። አይ እየተቆጡ ከሆነ ከባድ ነው፣ መሄዱ ይሻላል። ውጣ በቃ። እሺ ውዴ ሰላም ደሪ። በሽ ውዴ ደህና ደሪ። እሺ በቃ በሩን ቆልፋለሽ፣ ተኝ በቃ። እሺ መብራቱ እንዳትረሱት። በል አሁን አነሳውን ፎቶ ሊያው። እሺ ተረጋጋ። ያት ስቲቨናት ስስቅ እንዴት አባቱ እንደምታምር ይህች አብሬያት ነበርኩኝ እኮ አይቻታለሁ። እንዴ የሆነ ኩስኩል ብላለች። ኧረ ጌች ምንም አልሆነችም እኮ። ምንም አልሆነችም ትለኛለህ እንዴ? ከዚህ በላይ እሺ እናት በቃ ጌች እኔ ልሂድ። ትንሽ አቆይም? አይ ልሂድ፣ በጣም መሽቷል። በቃሽ ካልክ ገፍተር እላለሁ። እሺ እሺ ምን አለ አንዳንዴ እንደዚህ እየመጣ ቃጤራ ብታስቀምጥ። እስፓታ መጣም እንጂ እኮ ፋርጌ ነበር ማስቀመጥ። አይ አንተ እኔና ሱሴ እኔና ቤቴ መቼም ቢሆን ነው ማንነት። አቤት 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 የጆዋ ፍጥነቱ አኬት በረገረ። ሄሎ ቦስ፣ ሄሎ። አንድ ፎቶ ልኬልሃለሁ፣ አይተህ ደውልልኝ። ራቁቷን ነው እንድትስልልኝ የምፈልገው። እሺ ቦስ፣ እሺ እሺ። እንዴ እቺ ከተማችን ቁጥር አንድ አርቲስት አይደለች እንዴ? የራቁት ፎቶዋን ከየት አገኘው? አይ ገንዘብ ማይሰራው ስራ የለም። በቃ ሄሎ ቦስ። እንዴ እቺ እኮ የከተማችን ታዋቂ አርቲስት ናት። ይሄማ አይሆንም። 100 ሺህ ብር እከፍልሃለሁ። አትደንግጥ፣ የተወሰነ አሁን እልክልሃለሁ። እሺ ቦስዬ፣ እሺ ቦስ። አይደለም ይቺን ተራ አርቲስት አንጀሊና ጆሊንም ቢሆን ራቁቷን ስዬ ነው ማመጣል። ወራት አብዛ በቃ በሳምንት ውስጥ አደርሰው። አረ ቦስ አያሳስብ፣ ሳምንት አይፈጅም፣ በ3 ቀን ነው ምስልህ። እሺ ቦስዬ። በህይወቴ ይቺ አርቲስት አንድ ቀንም እንኳን ተጠቅመኛለች ብዬ አስቤ አላውቅም ነበር። ቃም አሁን ነው መቃም ያለብን። ይኸውልሽ እኔ ፍቅር አንቺ እንደምታስቢው ሳትናፍቂኝ ቀርተሽ ምናምን አይደለም፣ ግን ያው ለወደፊታችን ዛሬ ላይ መስራት ስላለብን
ተበሳጭ። መበሳጨት መብትሽ ነው አውቃለሁ። አንድም ቀን እንደ ፍቅረኛ አይቼሻለሁ። ነገር ግን ከልቤ ነው የምወድሽ። ይህም አይሆንም። ደግሞ መውደድ ምኑ ጋር የምትለኝ በምን ላሳያት ነው? ደግሞ እሷ እንደሆነች ሰሞኑን ነገር ምን ይላል? ቆይ ግን እኔ ለፍቅር አልተፈጠርኩ ይሆን እንዴ? ለምን ነበር የፈለግከኝ? ምን ይዘጋሃል? ተናገር እንጂ። ወይ ግን ምህሪ፣ እኔና አንቺ እንደዚህ ማለት የጀመርነው ከመጀመሩ አውቃለሁ፣ አጥፍቻለሁ። ግን ይህን ያህል ልታለቅስ ባልሆነ ሲጀመር ወንድ ልጅ አያለቅስ። ማልቀስም ከፈለክ በእኔ ሀሳብህ አይደለም። አሁን ለምንድን ነው የፈለግከኝ? ይቅርታ አልጠይቅሽ ነው። ሲጀመር እኔ እናንተ ምንም ይቅርታ የሚያባብል ነገር የለም። እስከዛሬ ያሳለፍናቸው ቀናቶች አብረን ያሳለፍናቸው ልትለኝ ባልሆነ። አዎ እነዛ ጊዜያቶችማ እኔ መኖር የምፈልገውን ህይወት ለማየት እንጂ አንተን ብዬ አልነበረም። ማለት እያወራሽ ያለሽውን ግን ታውቂዋለሽ ምህሪ? አዎ ታውቆኛል። ሲጀመር ምንም ማላሰብ ደደብ ነው እንዴ ይመስልህ? እኔ እንደዛ አላልኩም። አንቺ ካልሽ ግን እሺ። ልትሰድበኝ ነው እዚህ ድረስ የጠራኸኝ? እኔ ምን ተናገርኩ? ምንም እኮ አላልኩም። አንተማ ምን ትላለህ? እኔ እንደ እብድ እዚህ ታስጮኸኛለህ እንጂ። ለማንኛውም ከዚህ በኋላ ምንም ያገናኘን ነገር የለም። ምን እያደረግሽ ነው ምህሪ? የሰጠኸኝን ኮልኮሌ መልሼ ይኸው ሰጥሃለሁ። በቃ አዎ፣ ይኸው ኮልኮሌህን። ለነገሩ አንዳንዴ ጥሩ ነው። ቀጣይ የሚፈጠረውን አብረን እናያለን። ተመስገን። ሳሪ መሆን ግን እንዴት ያስደስታል። በቃ እንዲሁ የመጣልን ሀሳብ መሞነጫጫል። ካሜራማን ነበር መሆን የሚፈልገው። ምን ያደርጋል ሳሪ ሆን እንጂ ነገሩ ያው ካሜራም ላይ በላይት ነው መሰለኝ። ያው እዚህ በብሩሽ ነው እንጂ ሳሪፋ እንላለን፣ ጥርሳችንን ቦርሻለን። በእኛ የተነሳ ደግሞ ታክሲ ውስጥ ያለ ሰው እንዳያስመልሰው ፏ ነው ዛሬ ማለት ያለብን። ከቤታችን እንወጣለን። አቤት መልክ፣ አቤት መልክ፣ አቤት መልክ። እንዴት ሆነ በእናትሽ? እስሙን ስብርብር ነው ያደረኩት። ከዚህ በኋላ ሴት አጠገብ የሚደርስ አይመስለኝም። ይሄን ያህል ምን ብለሽ ነው? አረ ደግሜ ማስብ አልፈልግም። ብቻ ምን አለፋ ከዚህ በኋላ ካንተ ጋር መሆን ፈልጋለሁ። ይኸውልሽ ግን ምህሩ፣ እኔ እስካልነገርኩ ድረስ ግን ስለዚህ ነገር እሱ ማወቅ የለበትም። በምን ያውቃል? ምናልባት ስንጋባ እዛ ድረስማ እንደርስማ አታስቢ። ምኑ ግንኙነታችን ነው ማለቴ ስለኔና አንቺ ግንኙነት። በቃ እንደውም ተይው አታስቢ፣ እኔ ራሴ እነግረዋለሁ። እንዴት ደስ ይላል ግን። ደስ ይላል? ቀላል ደስ ይላል። ካንተ ጋር በተገናኘው ቁጥር ተሳቅቄያለሁ እኮ። ምን አንቺ የምትሳቀቂ ሰው ነሽ? ብሩኬ ደግሞ አንቺ ደግሞ ኡፍ ወይ ጌች። እንዴት ነህ ብሩኬ? ሰላም ነኝ። ምን ነው ድምጽ ትንሽ ቀዝቀዝ ብሏል። እባክህ ደግመህ እንዳታገኝ አለችኝ እኮ ምህሪ። መቼ? የት? ቅድም አግኝቻት ነበር። ብቻ ከፍቶኛል። በቃ ጌች፣ ምንም ነገር አታስብ፣ እኔ አናግራታለሁ። እሺ ብሩኬ፣ የምችለው
አዎ እሱማ ልክ ነህ። በቃ ወደ በኋላ አካባቢ ካገኘኋት አናግራታለሁ። እሺ ወንድሜ ደውልልኝ። እሺ ደውልልኝ። እሺ አመሰግናለሁ። እሺ ቻው። ቆይ አንቺ እንዴት ነው የሚያደርግሽ? እንዴት አደረገኝ? በጣም ነው የምታምር ታውቂያለሽ። ና በጣም እኮ ነው የምወድ። እኔም በጣም ነው የምወድሽ። ጌት ዛሬ ግን ምን ሆነክ ነው? ምንም አልሆንኩም፣ ዝም ብዬ ነው። ዝም ብሎ ነገርማ ቃለው እኮ እንዴት እንደሚያደርግ። ይሄ ግን ከዛ ለየት ያለ ነው። አይሰሚም። ሁሌ እኮ ነገሮችን ለምታሰቢያቸው አይሞሉም። አዎ እሱማ፣ ግን ይኸኛው ከፍቅረኛ ጋር የተጣላክ ነው የሚመስለው። እንደሱ ነገር እና ምን ያስጨንቃል ታዲያ? እንደዚህ አይነት ነገሮች እኮ ያሉ ናቸው። የእሷ ትንሽ ከፋ እንጂ እኔ የምጨናነቅ ሰው ነኝ እኮ አይደል? አንዳንዴ ዞር ብለክ ዙሪያ ማየት ካልቻልክ ምን እንደተፈጠረ ማወቅ አትችልም። ዞር ብሎ ለማየት ምን ጊዜ አለኝ ብለሽ ነው? ግዴታ እኮ በግልጽ መታየት የለበትም። ነገሮችን አጤናክ ብቻ ማየት ነው ያለብን። ከዛ ሁሉም ነገር ግልጽ ይሆናል። አይ ሰብሊ፣ ምክርና ቡጢ ለሰጪው ቀላል ነው አይደል የሚባለው? አንተ እንደፈለክ ማሰብ ይችላል። ከኔ ግን እውነቴን ነው። ቆይሽ ነው የምናደርግ? ምንም ማድረግ እኮ አይደለም መልክ፣ ግን ነገሮችን ቆም ብለክ አስብ። ቆይ ሰብሊ ምን ለማለት ፈልጋ ነው? እንዴት እንደምወድ ታውቃለህ አይደል? አውቃለሁ። እኔ ልልት ምንም ነገር ቢፈጠር ካንተ አይለኝ። ሞትም ቢሆን ምንድነው የምትለው? በዚህ ቀን አይመቸኝ። አንቺ ፋራ፣ እኔ ስቀልድ እኮ ነው። ፋራ ፍቅር ያልቃል እንዴ? ምናልባት እኮ ፍቅሩ አልቆባት ይሆናል። ቆይ ግን እንዴት ነው ፍቅር ሊያልቅ የሚችለው? እንዴት ነው ፍቅር ሊያልቅ የሚችለው? የፍቅር ምንጭ እኮ ሰው ሰራሽ አይደለም። እኔ ግን እኮ እወዳታለሁ። ዋናው ደግሞ የኔ ሞዴል ነው። ጌችና በቃ እንውጣ ይሻላል ብለሽ? አይሻልም? ብቻን ከምታም ቢወተን ተናፍሰን እንመጣለን። አረ እንደውም በዛው ከወጣ ይሻላል። እሱም ጥሩ ሀሳብ ነው። እንደውም በቆቦታ አለ እዛ ወስዳለሁ። በምን ቀን ነው ግን አንቺ ያወቅሽ? አላስታውስም። ዛሬ ብሩኬ ደግሞ ምን ነው ብቅ ሳይልም ዋለ? ይሄ የጠረጠርኩት ነገር እውነት ይሆን እንዴ? አሬ ሰጣም ጆሮ ይደፈን። የኔ ልጅ እንኳን የዋህ ነው አይገባውም። አይ እኔ ግን ብሩኬ በእጄ በልቶ በእጄ ጠጥቶ ከልጄ ጋር አብሮ ውሎ አብሮ ወጥቶ አብሮ ገብቶ ይሄንን ካደረገ ሳልሞት ገሎኛል። ክፉኛ ጠርጥሬያለሁ እኔ። ብቻ እውነት አይሆንም። ከዚህ አውጣኝ። ቆይ ግን ለምን እንደው እንደሱ የምትይኝ? ታውቃለህ ግን ቆንጆ እንደውክ ቁንጅና አንጻራዊ ነው፣ ግን በምን አውቃለሁ ብለሽ ነው? ታስብ መስታወት ገዝቼ እሰጥሃለሁ። በደንብ ትታይበት ቁንጅና። አይከብድም ግን ወንድ ልጅ ቆንጆ ነው ማለት? ቢከብድም ኖርማል ነው። ደግሞ እናንተ ብቻ ዋናው አሞካሽ ያደርጋል። አልፎ አልፎ እኮ እኛም ማሞካሸት አለብን። እሱስ ልክ ነሽ። ሁልጊዜ ከኛ ከምትጠብቁ ይሻላችኋል። ሳልነግርህ ደግሞ ምኑን? መዳፌ ማንበብ ተሰጠኝ። እሱም ደግሞ ተሰጥቶ ሆነ። አምጣ ላሳይክ። ይህ መስመር አይደል? ይህ መስመር ማለት የፍቅር መስመር ይባላል። ከአንድ ሰው በላይ ማለት ነው። እና አንድ ልጅ ታፈቅራለህ፣ ከእሷም ጋር
ብዙም አብራችሁ አትቆይ። ለዛም በሚያስጠላ ምንም ታሟረችብኝ። ምን አለ አይተሽን በደም ታስቀሪ ነው እንዴ? ልጅ ያለ ወትሮ ምን ነው አመሸ እንዲያምሽቶብኝ እንኳን አያውቅ። እስቲ ቆይ ልደውልለት። ወይ የኔ ቤታ ምን ነው እንደዚህ አመሸ ልጅ? ውዴ እንዴት አመሸሽ? አለው ምን ነው እንዲያመሸ የኔ ልጅ? ትንሽ ጥሩ ስሜት ላይ ነበርኩ። ምን ነው ምን አጋጠመ ልጄ? አይ ዝም ብዬ ነው። አይዞና በቃ አራትክን ብላና ዛሬ ቅርብኝ። ምንም አላሰኘኝም። ባይሆን ገብቼ ልረፍ። ይሄ ልጅ ምን ሆኗል? ምንድን ያጋጠመው ነገር? አረ ፈጣሪ ምንድነው? እኔ ብቻ የጠረጠርኩት ነገር በእግሩ ተጎትቶ ቤቴ እንዳይመጣ እግዚአብሔር አረ እንደው የዚህን የብሩክን ነገር የኔን ጥርጣሬ ብቻ አድርገው አስቀረው። አደራህን ፈጣሪ። ወይ ጉድ! እንደው አብረው አድገው። አረ አደራህን። አረ መድኃኔዓለም ያቺ መጣች መሰለኝ። ደግሞ ካልጋ መውረጃ አልትሪ። አቤት። ሰላም ነው? ሰላም ነው። የፍቅረኛዬን ፎቶ ስለማሳል ነበር። ና ግባሽ። አረፍ በል። እሺ። ስዕሉን ይዘዋል? ቴሌግራም ላይ ላክል። ሃርድ ኮፒ ነበር ያዝኩት። አይቻልም እንዴ? አረ ይቻላል። ለመቼ ነው የፈለግከው? ልደቷ ከአራት ቀን በኋላ ነው። ቀደም አድርገህ ብታደርስልኝ ደስ ይለኛል። አረ ይደርሳል። ጣጣ የለውም። አንቺ ብቻ ክፈይ። ምን ነው ታውቃታለህ እንዴ? አረ አላውቃትም። እባክህ ወንድም፣ እንደምታውቃት አስታውቃል። ገና ፎቶዋን ስታየው ነው የደነገጥከው። አላውቃትም አልኩህ እኮ። ቆይ ወንድም፣ ስሙን እየተቀያየረችብኝ ነው። በአንተ ምክንያት ነው እንዴ? ልጅቷን አውቃታለሁ፣ ግን እንደፈራሁት ሌላ ሰው አፍቅራ እንደሆነ ገምቼ ነበር። ወይ አንተ እንደምታስበው አይደለም፣ ከኔ ጋር አይደለም። እሺ ከማን ጋር ታውቃለህ? ይሄ ልጅ ታውቀዋለህ? አረ ቁጭ በል። ምንድን ነው የማላውቀው ነገር አለ? በአንዴ በሰዎች ተከድተህ ታውቃለህ? በፍቅረኛና በምትወደው ጓደኛ። የእሷ ሲሆን ቢያንስ በድያት ነው፣ ግን እንደ ወንድሜ የማየው ጓደኛዬ ውዴ አላጠባችሁም እንጂ እንደ ልጇ ነበር እኮ የምታየው። ቆይ ግን እንደዚህ ይደረጋል? ኖራ በቃ አይዞህ የሚለው ቃል የሚያጽናናኝ ይመስላል? በፍጹም አያጽናናኝ። በቃ እንደዚህ አቱ ባይሆን አንድ ነገር ላስቸግር። እሺ የምችለው ከሆነ ማለት እኔ እዚህ መምጣቴንና ማወቄ እንዳትነግረው። እሺ አልነግረውም። መስቀል ሰርተህ ማልልኝ። አልነግረውም እኮ ማልልኛ። እሺ ያው አመሰግናለሁ። ቻው። ምን አይነት ዘመን ላይ ደረሰ? በእግዚአብሔር ስም። ይሄ ደግሞ የጓደኛውን
ኧረ በጣም ነው የሚደብር። ደህና ዋላችሁ ወይ? ልጄ እንዴት ነህ? ደግሞ ምን ሆኖ ነው አይንህ እንደዚህ ድልህ የመሰለው? ውድዬ እውነቷን ነው። ምን ሆነ ነው? ምንም አልሆንኩም። ትንሽ አዋራ ገብቶብኝ። እንዴ ምን እንደመሰለ አታይም እንዴ? የአይን አምላክ እኮ ነው ያተረፈው። ወይኔ ልጄን፣ ወይኔ ልጄን፣ ወይኔ ልጄን። አይዞ በቃ ጌች፣ ዋናው መትረፍ ነው። እውነት ነው ውድዬ። በቃ እኔ ልሂድ። ትንሽ አትጫወትም እንዴ? አይ ተጫወትኩኝ። አይዞሽ። እሺ አንተ ሸታ ብሩክ ፊት ምንም አልልህም ብዬ ነው እንጂ ምንም አቧራ አልገባብህም። አልቅሰህ ነው ምንድነው? ንገረኝ። ምንም ትንሽ ከፍቶኝ ነው። ምንድነው የከፋ? ንገረኝ የከፋህን ነገር። በቃ አንቺ አንድ ነገር ካሽ አትለቂማ። እኔ ወዴ ይኸውልህ አንድ ነገር ካያስኩኝ ሳትነግረኝ እንደማለቅህ ታውቃለህ። እውነቱን ትነግረኝ እንደው ንገረኝ። ምንድነው ልጄን እንዲያስለቀሰው? ይሄንን ጉዳይ ሳላቅ እንዴት ነው እኔ ቤቴ የምተኛው? ንገረኝ። በቃ ከምህረት ጋር ተጣልተን ነው እንዴ? ከምህረት ጋርማ ተጣልተህ እንዲያታለቅሰም ደግሞ ልጄም ደግሞ እንደዚህ አታስለቅሰህም። የሆንከውን ነገር እውነቱን ንገረኝ። አሁንም ትክክለኛ ነገር አልነገርከኝም። በቃ ውዴ ይሄ እውነቱ አይደለም። ይኸውልህ ትሰማኛለህ? አሁንም ቢሆን አንተን እጅና እግርህን አስሬ እየገረፍኩ እውነቱን የማስወጣት አቅም አለኝ። ውዴ ቢቀርብሽ ነው የሚሻልሽ። ለምንድን ነው የሚቀርብኝ? ልጄን ያስለቀሰውን ነገር እንዲህ እስከሚሆን ያደረገውን ነገር ማወቅ እፈልጋለሁ። ንገረኝ። ምህሪ ካንተ ጋር ላቁም ያለችው ከብሩክ ጋር በስመ አብ ወወልድ ወመንፈስ ቅዱስ። ከብሩክ ጋር? ኧረ በስመ አብ። አቤት 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 አቤት። እኔ መጀመሪያም ጠርጥሬ መቼ ሳልጠረጥር ቀረሁ። ይሄ የበላበትን ወጭት ሰባሪ እዝች ቤት ይመጣል። ይኸውልህ ምህረትን ብትሆን ትቅርብህ። የተከፈለ ልብ ይዞ ትዳር የለም። እችን አግብተህ ብትኖር እውነቴን ነው የምልህ ነቀርሳ ናት። ከዚች ጋር ትዳር እንኳን ቀረብህ። እግዚአብሔር አንድ ነገር ይኸውልህ ከእጅህ የሚያወጣው የማይጠቅም መሆኑን ሲያቅ ብቻ ነው። በግማሽ ልብ ትዳርና ፍቅር የለም። ገባ? በግማሽ ልብ ትዳርም ፍቅርም የለም። እችን ብታገባት ነቀርሳ ነበር የምትሆንበት። ለኔ እንኳን አንተ እንዲህ ለምታለቅሰው ለኔ ራሱ ይኸውልህ ደም ነው የሆነብኝ። ይሄ አንቺ ልክ ነበርሽ። ዙሪያ ማየት ነበር። አሁን ተገለጣልክ። የሆነ ጊዜ ነበር አንተ ጋር እንደመጡ ነገር ስራቸውን ሳያቸው ምንም አልተመቸኝም ነበር። ምን አይነት ሰው ነው ግን? እኔ አላውቅም። ደግሞ አብራደው ይቆይ እንደ ወንድሜ ነበር የማየው። እሱማ ቢገባው መወለድ ቋንቋ ነበር። ምን ታደርገዋለህ እንግዲህ። በቃ ተያቸው፣ ያጣፍጥላቸው። በቃ ከሰው የተሻለ ሴት ታገኛለህ ነው ብለሽ ከዚህ በኋላ በምናገኝ እቺ ደግሞ ገና ለገና አንድ ሴት ከዳች ብለህ ሁሉንም አለማመን ተገቢ ነው። የምግን ትለያያላችሁ እንዴ? እኔ ምህረት እንደዛ ካረገችኝ በኋላ የምትለያዩ አይመስለኝም። ይገባኛል እኮ የደረሰብህ ነገር ለማመን እንደሚከብድ። ውድዬ እንዴት አደርሽ? እንዴ አንተ ከሃዲ ደግሞ ቤቴ ድረስ ትመጣለህ? ልጄን በቁሙ ቀብረኸው? ውጣ ውጣ! ነግሬሃለሁ። ውጣ ውጣ ውጣ! ምነው ዛሬ ስራ የለም እንዴ? በጊዜ አስጠላኝ እንዴ? አንተ ደግሞ እንግዲህ ነገር ልቀቅ ወደዛ። ምን ታካብዳለህ? ትልቅ ሰው አይደለህም እንዴ? አይ ውዴ፣ ትልቅ ምንድን ነው ብለሽ ነው? እንደውም ቆይ ትንሽ ነገር ዝግጅት ነገር አዘጋጅተን ወንድምህን እንጠራዋለን። ምን ይሰራል ደግሞ? ይጠይቀናል። ምን ነው እስከዛሬ ጠይቆን የማያውቀው? በቃ ጊዜያቸው ነው። እኛ ጊዜ ነው ነው እንዴ? ምን ጠይቅ? በቃ እንግዲህ ነገር አትብላ። አንተ ደግሞ ወደዛ ምንድነው ከእናቱ ልጅ ጋር ወይ ሰብል? የት ሆነክ ነው? የት ሆናለሁ ብለሽ ነው? አቤት ነኝ። ካልደበረ
የት? ቤት ነው። ምን ትሰሪያለሽ? ደብሮኝ ነው። በዛውም እናትህን ተዋወቃታለሁ። ቆይ አንዴሽ እንግዳ ልምጣው እያለኝ ልምጣ? አንቺ ትምጣ እንጂ ቤት ያፈራውን ትበላለች ነው ይበላት። በይ ነይ በቃ ቤት ያፈራውን ትበላለች ተብለሻል። ሰምቻለሁ። እባክህ እሺ መጣሁ። በቃ ስትደርሺ ደውይ። አንበሳ ልጅ አንተም ጎበዝ ነህ እኮ በዋዛ አላበሰልክም። ጎበዝ ልጅ። ኧረ እንደሱ አይደለም ውዴ። እሷስ ቢሆን አገባው ሰዓቱን የጠበቀ አገባብ ላይ ነው ለከክ ያለች። እኔ መሆን ነው ደግሞ ልሽ እሷ ስትመጣ እንደዚህ በይና አወናጃታለሽ። ኧረ ቦጣይ እኔ እሷ ስትመጣ ጨዋ ሆኜ ቁጭ ነው የምለው። እኔ እናትህ ይሻልሻል። ደረሰሽ መሰለኝ። እንዴ እዚህ ደርሳ ነው እንዴ መጣሁ ብላ የደወለችልህ? አዎ እሷ ናት። በሊድና ተቀበላት። ይኸውልህ ልጅ በእጅህ የጨበጥከው ሉደቅ ብሎ ሲከራተት እጅ ሊገባ ደግሞ ሌላው ሲሯሯጥ እንዲህ ነው ህይወት። እንዲህ ቅብብሎሽ ነው። እንደዚህ ቃል አርጋየው። እሺ ውዴ ተቀብያት መጣሁ። በቃ ተመስገን። እሰይ። እስቲ አሁን ቤቴን አስተጋግቼ የልጄን ሚስት በጸጋ ልቀበል። ተመስገን። ምን ይሳናሃል ፈጣሪ? ውዴ መተናል። እንዴ መጣችሁ እንዴ? ጨረቃ የመሰለሽ ልጅ አይደለች እንዴ? የኔ ልጅ ካይን ያውጣሽ። ነይ በይ ቁጭ። እና አንተም ደግሞ ተሳብ። አንተ አትሰሂለም እንዴ? ደሞችንም ስተንከራፋ አስወስዳው። እስቲ ቁጭ በሉ። ደህና ነሽ ልጄ? በሉ ተጫወቱ። ቡናውንም ምግቡንም ምኑንም ይዤ እመጣለሁ። አጫውታት እንግዳዋን። እሺ ውዴ። ሴት ልጅ ሴጣን ነች ሲሉኝ አላምንም ነበር። አሁን ግን አረጋገጥኩ። ማለት እየሰደብከኝ ነው? የስንት ዓመት ጓደኛዬ እኮ ነው። ጓደኛዬ ለማለት እንኳን ትንሽ ይከብዳል። ወንድሜ ማለት ትችላለሽ። አሁን አታላዝንብኝ። ጀስት ኢንጆይ ልናደርግ አይደል ይወጣ። እሺ አንድ ጥያቄ ልጠይቅሽ። ምንድነው? ቆይ ጌችን ትተሽ እንዴት ነው ልትመርጥ ይቻልሽ? ለምን ይመስላል? ማለቴ እኔ ከሱ ወይ በገንዘብ አልሻል ወይ ከመልክ አልሻል። ገንዘብም ውበትም ረጋፊ ነው። ብቻ እኔ መደሰት ነው የምፈልገው። አሁንስ ገባ? ታዲያ አቅሜ ደከመለት ትተሽ ልትሄጂ ነው? ማን ነው የሚደክመው? ሞገሴ ነው። ሞገስ እና ይኸውልህ እንዲህ ነው እልሃለሁ። እንዴ ጠጡ፣ እየጠጣችሁ ተጫወቱ። እና ይኸውልህ እንደዚህ ተለያይተን ከረምን እንኳን መጣልኝ። አሁን ወንድምህም ጀግና ነው። እችን የመሰለች ቆንጆ አፋፍ አድርጎ ነው ይዞልን የመጣው። አይ እናቴ እስካሁን አኩርፎኝ ማፍቀሩን እንኳን እስከ ዛሬ ሳይነግረኝ ገና ዛሬ አይደለሽ ይዟት የመጣው። አይ አንተ ደግሞ አላወቅህ። እንደውም ወንድሜ ካልመረቀኝ አላገባም ብሎ ይኸውልህ እስካሁን ድረስ ጸጥ ብሎ የሚጠብቀው ያንተን ምርቃት አንተ አይተህ ወደህ ትሁን ካላላ አላገባም ብሎ እኮ ነው ቁጭ ያለው። አይ እናንተ ደግሞ ካለ እድሜ ልታስረጅ ነው እንዴ? ምን እናስረጃለን? 9 ወርም ሆነ 10 ወር እኮ ልዩነት ነው። ታላቅ ያስብላል። እንኳን የወራት ልዩነት ይቅርና መንታ እንኳን ቀድሞ የተወለደው ታላቅ ይባላል። ወይ ጉድ! በሉ ተጫወቱ፣ ጠጡት። እስቲ ደግሞ ልመርቃችሁ ልጆቼ
እግዚአብሔር በረከቱን ጤናውን ፍቅሩን ይስጣችሁ። ፍቅር እንደ ሸማ ያላብሳችሁ። ሰላም ጤና ይስጣችሁ። ትልቁ ገበያ ጤና ማደል ጤናውን ይስጣችሁ። ጸጋውን ያብዛላችሁ። እጃችሁ በገንዘብ አፋችሁ በደስታ በሳቅ ይሞላ። ጤና ሰላም ይስጣችሁ። እግዚአብሔር ሙሉ ልብ ይስጣችሁ። ይኸው ያልተከፈለ ልብ ይስጣችሁ ልጆቼ። በረከት ጤና ጸጋ ይስጣችሁ። አቦ በከተማው ንዱበት። በከተማው ደግሞ ፎቃችሁን ወደ ላይ ስሩበት። ክፉ ጥፉን ያዝላችሁ። አላሙጢ ነገረኛውን ወዲ ወስጄ ወዲ መልሽውን ያዝላችሁ። አይጡን ከማገር ምቀኛውን ከሀገር ያጥፋላችሁ ልጆች። የሰው መውደድ ይስጣችሁ፣ ፍቅር ይስጣችሁ። በስራችሁ ተወደዱ። እጃችሁ በብር ይሙላ፣ አፋችሁ በሳቅ ይሙላ። ጤና ከእናንተ ጋር ይሁን። አረ ጸጋውን ያብዛላችሁ።